ሰላም ሰላም እንዴት ናችሁ? ዶክተር ልሳን ወርቅ ሚኪያስ ነኝ። እንግዲህ የዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ሰሞኑን ቪዲዮ ብዙም አፕሎድ እያደረኩ አልነበረም። ነገር ግን ቪዲዮዎችን እያያችሁ ኮሜንት እያደረጋችሁ ሰብስክራይብ ያደረጋችሁ የቆያችሁት ተከታታዮቼ ወይም ደግሞ የምትመለከቱኝ ሰዎች በጣም ከፍ አድርጌ አመሰግናችኋለሁ። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ይሄ የኔ የጤና መረጃዎችን እንዲሁም የተለያዩ ትምህርታዊ ያልሆኑ ነገሮችን ሼር የማደርግበት የዩቲዩብ ቻናሌ ነው። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ያው የጠፋሁት በተለያዩ ችግሮች ምክንያት ነው። እንግዲህ ዛሬ የምንነጋገረው ስለ መካንነት ምክንያቶች የተወሰኑ ምክንያቶችን አንስተን እንነጋገራለን ማለት ነው። አብራችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይሄን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ላይክ ከወደዳችሁ ላይክ አድርጉት። ትምህርታዊ ሆኖ ካገኛችሁት ደግሞ የሚጠቅም ከመሰላችሁ ደግሞ ለሌሎች ለዘመድ ወዳጆቻችሁ ሼር በማድረግ አስተዋጽኦ እንድታደርጉልኝ እጠይቃችኋለሁ። ኮሜንት ላይ ሀሳብ አስተያየታችሁን እንድጽፉልኝ ትላለሁ። አሁን ወደ ቪዲዮ እንሄድ። እንግዲህ ስለ መካንነት ምክንያቶች ከማውራታችን በፊት መካንነት ወይም ደግሞ ኢንፈርቲሊቲ ምንድን ነው የሚለውን ከዴፊኒሽኑ እንጀምራለን ማለት ነው። እንግዲህ መካንነት ዲፋይን ስናደርገው ልጅ አለመውለድ ያለመቻል ቢሆንም ይሄ ምንድነው እስከ 1 ዓመት ድረስ የቆየ ያው ግብረ ስጋ ግንኙነት ያስፈልጋል። የራሱ የሆነ ኦፕቲማል የሆነ ታይም አለው። በሳምንት የሆነ ያክል ከ3 እስከ 4 ታይም ጊዜ የራሱ የሆነ ኮንዱሲቭ የሆኑ ኢንቫይሮንመንት ያስፈልገዋል። እንግዲህ ኢንፈርቲሊቲ በጣም ብዙ ፋክተሮች ስላሉት ወይም መካንነት በብዙ ምክንያቶች ሊፈጠር ስለሚችል እነዚህ ነገሮች ሁሉ በትክክለኛው መንገድ ያደረገ ግንኙነት ወይም ደግሞ የግብረ ስጋ ግንኙነት ከተደረገ በኋላ 1 ዓመት ያክል ድረስ ያ መቆየት አለበት። ኢንፈርቲሊቲ ወይ ኢንፈርታይል ወይም ደግሞ ዲፋይን ለማድረግ አንድ ሰው መካን ነው ብሎ ዲፋይን ለማድረግ ማለት ነው። ስለዚህ ኢንፈርቲሊቲ የሚለው ተርም ዴፊኒሽኑ ይሄን ይመስላል። እንግዲህ እንደነገርኳችሁ ኢንፈርቲሊቲ ዴፊኒሽኑ ልጅ አለመውለድ አለመቻል እስከ 1 ዓመት ድረስ የሚቆይ ሆኖ ነገር ግን ማድረግ ያለበትን ወይም ደግሞ ሰዎች እናትና አባት ወይም ደግሞ ወንድና ሴት ማድረግ ያለባቸውን የግንኙነት መጠን የራሱ አለው። እሱን ያደረጉ ቆይተው ካልተሳካ ነው ኢንፈርቲሊቲ የሚለው ዴፊኒሽኑ የሚመጣው ማለት ነው። ምክንያቶቹን በምናይበት ጊዜ ብሮድሊ ወይም ደግሞ በጣም ብዙ ናቸው ምክንያቶቹ። ነገር ግን ዋና ዋናዎቹ እና ኮመንሊ እንደዚህ ኢንፈርቲሊቲ ወይም ደግሞ መካንነትን የሚያመጡ እንትኖችን እንነጋገራለን። ከነዚህ ውስጥ የመጀመሪያው የሴቶች የመራቢያ አካል መዋቅር ትክክለኛ አለመሆን ነው። እሱ ምንድነው? ያው ማህፀን አለ፣ ልጅ የሚያድግበት አለ፣ ቱቦዎች አሉት። ማህፀን ወደ ልክ እንቁላል የሚያመርቱት እጢ ኦቫሪ የምንላቸው ከነሱ የሚወጣው እንቁላል በቱቦ ሄዶ ነው ልክ ማህፀን ላይ እንትን የሚለው ልጅ የሚያድገው ማለት ነው። እንግዲህ ፈርቲላይዜሽን ወይም ደግሞ ጽንሰት የሚፈጠረው ደግሞ አብዛኛውን ጊዜ ቲዩብ ውስጥ ነው። ወይም ደግሞ ይሄ ከኦቫሪ ወደ ማህፀን ወይም ኢንዶሜትሪየም ወደሚባለው ክፍል የሚወስደው ቲዩብ አለ። እሱ ፋሎፒያን ቲዩብ ይባላል። እዛ ላይ የሚፈጠረው ጽንሰት መጀመሪያ ማለት። ስለዚህ እነዚህን ሁሉ ያካተተ ከነዚህ ውስጥ ችግር ካለ ኢንፈርቲሊቲ ወይም ደግሞ መካንነት ሊፈጠር ይችላል። ምክንያቱም የመጀመሪያው ጽንሰት እንዳይፈጠር የሚያደርጉ መሰናክሎች ናቸው። ስለዚህ የወንድ ዘር በሴት የመራቢያ አካል ውስጥ ከገባ በኋላ ጽንሰት እንዳይፈጠር የሚያደርጉ ምክንያቶች በሙሉ ኢንፈርቲሊቲ ወይም ደግሞ መካንነትን ያመጣሉ። ስለዚህ የሴቶች የመራቢያ አካል መዋቅር ችግር ካለ የኢንፈርቲሊቲ ወይም ደግሞ የመካንነት ምክንያቱ አንዱ እሱ ነው። ሁለተኛ ደግሞ ኢንዶሜትሪዮሲስ እንደ ሁለተኛ ምክንያት ይነሳል። ኢንዶሜትሪዮሲስ ምንድነው? የኢንዶሜትሪያል ቲሹ ወይም ደግሞ ልጅ የሚያድግበት እንቁላል ፈርቲላይዜሽን ከተፈጠረ በኋላ ሄዶ ማህፀን ላይ ተጣብቆ ነው የሚያድገው። ስለዚህ ያ ሲጣበቅ የተለያዩ ምግቦችን ለልጁ የሚያቀርበው ቲሹ እንግዲህ የተለያዩ ለውጦች ያመጣል እሱ ቲሹ እና ከትክክለኛው ቦታ ሌላ ቦታ ሲገኝ ወይም ደግሞ የማህፀን ግድግዳ ውስጥ ሊገኝ ይችላል። ብዙ ቦታዎች የተለያየ ቦታ ሊገኝ ይችላል። ስለዚህ አንደኛው ኢቭን የኦቫሪ የሚባለው ወይም እንቁላል የሚያመርተው አካል ላይ ኢንዶሜትሪዮሲስ ኢንዶሜትሪያል ቲሹ ወይም ደግሞ ይሄ
መሆን የነበረበት ማህፀን ላይ ሲሆን እሱ ግን ይሄ ምንድነው ኦቫሪ የሚባለው ደግሞ እንቁላል ማምረቻው አካል ጋር ሄዶ ሊኖር ይችላል። እነዚህ ይሄ እንትን ሊያመጣ ይችላል፣ መካንነት ሊያመጣ ይችላል። ሌሎች ምክንያቶች እነዚህ አውቶሚዩን ዲዚዞች ወይም ደግሞ የራሳችን ኢሚዩን ሲስተም ወይም ደግሞ የበሽታ ተከላካይ ሲስተም የራሳችን አካል የሚያጠቁ እንደዚህ አይነት ህመሞች አሉ። ሉፐስ የሚባል አለ፣ ብዙ አሉ። ብቻ አውቶሚዩን ዲዚዞች በተለይ ደግሞ ሴቶች ላይ ሀፕን ሲያደርጉ የመካንነት ምክንያት ሊያመጣ ይችላል። ሌላው ማህፀን ኢንፌክሽን ብዙ ጊዜ ኮመን ነው። የማህፀን ኢንፌክሽን ከዚህ በፊትም ቪዲዮ ሰርቼላችኋለሁ። ኮመን ነው፣ ብዙ ሴቶችን ያጠቃል። ነገር ግን ቶሎ ካልታከመ አንደኛው የኮምፕሊኬሽኑ ወይም ደግሞ የሚያመጣው መዘዝ ኢንፈርቲሊቲ ወይም ደግሞ ልጅ መውለድ አለመቻል ነው። ይሄ ምንድን ነው ምክንያቱ ብትሉኝ፣ የማህፀን ኢንፌክሽን የተለያዩ የማህፀን አካላቶችን ያጠቃል። የሚያጠቃበት ጊዜ ትክክለኛውን ፈንክሽናቸውን እንዳይሰሩ በማድረግ እንግዲህ ለጽንሰት እንዳይፈጠር እንዲያደርጉ አስተዋጽኦ ያደርጋል ማለት ነው። ስለዚህ የማህፀን ኢንፌክሽን ቶሎ ካልታከመ አንደኛው ኮምፕሊኬሽን ወይም ደግሞ መዘዝ የልጅ አለመውለድ መቻል ወይም ደግሞ ኢንፈርቲሊቲ ወይም መካንነት ሊያመጣ ይችላል። ስለዚህ ቶሎ መታከም የሚችል እና ስለሆነ እሱን ማድረግ ይቻላል ማለት ነው። የሆርሞን ችግሮች፣ ሌላው የሆርሞን ችግሮች ናቸው። እንግዲህ አብዛኛው ሆርሞን ሰውነታችን ውስጥ ያለው ሆርሞን ፕሮዲውስ የሚደረገውም ቁጥጥር ውስጥ ያለው ሃይፖታላመስ እና ፒቱታሪ በሚባሉት ሁለት እጢዎች ናቸው። ጭንቅላት ውስጥ ባሉ ሁለት ሆርሞን የሚያመነጩ አካላት ናቸው። እንግዲህ እነዚህ አካላት ላይ ችግር ካለ አንደኛው የመራቢያ አካላትን ስራ እድገት የሚቆጣጠሩ ሆርሞኖችን እንዲመነጩ የሚያደርጉት ቁጥጥር ያለው እነዚህ ፒቱታሪ እና ሃይፖታላመስ የሚባሉ እጢዎች ሆርሞን የሚያመነጩ አካላት ላይ ነው ዲፔንድ የሚመሰረተው። ስለዚህ እነዚህን የሚያጠቁ ህመሞች ካሉ አንደኛው መገለጫው ኢንፈርቲሊቲ ወይም ደግሞ ልጅ መውለድ አለመቻል ነው ማለት ነው። ሌላው እንግዲህ የማህፀን እጢዎች ናቸው። ስትራክቸራል ሊያመጡ የሚችሉ ያው ብዙ ጊዜ የማህፀን እጢዎች ኢንፈርቲሊቲ አያመጡም ወይም ደግሞ መካንነት አያመጡም። ነገር ግን ቦታቸው የማህፀን እጢዎች ወይም ደግሞ እጢ ሲባል ሁሉም ወደ ካንሰር የተቀየረ ሳይሆን እንደዚህ ጉዳት የማያመጡ ዝም ብሎ የሚያድጉ እጢዎች አሉ። እነሱ ምንድነው ቦታቸው ይወስነዋል። ስለዚህ ጽንሰት እንዳይፈጠር የሚያደርግ ጽንሰት መፈጠር ያለባቸው ቦታዎች ላይ ካደጉ ጽንሰት እንዳይካሄድ መሰናክል ይሆናሉ ማለት ነው። እንግዲህ አጠር አድርጌ ይሄን ቪዲዮ የሰራሁላችሁ ያው ግንዛቤ ለመስጠት ነው። ስለዚህ የመካንነትን የተመለከተ ምክንያቶቹን ዲፊኒሽኑን እና ምንነቱን እና ምክንያቶቹን አጠር አድርጌ በዚህ ቪዲዮ አቅርቤላችኋለሁ። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚህ አይነት ቪዲዮዎች ስሰራ ወደፊት ፖስት ማድረግበት ቻናሌ ነው። ሁላችሁም ሰብስክራይብ አድርጉ። ስለዚህ ስለተከታተላችሁኝ በጣም አመሰግናለሁ። የሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።